ኦኬ እሺ ዛሬ ያበደ ቀን ነበር። ሶ ይሄኛው ሳይሆን ይሄኛውን ትሬድ እዚህ ጋር ያለችውን ቺኒ ዋን ሃወር ካንድል ፕሪዲክት አድርጊያት አግኝቻት ነበረ። ሶ የመጀመሪያው ግን ልገባ የነበረበት ኤሪያ ላይ ትንሽ ዘግየት በማለት ሳልገባ ነበር የቀረሁት። ነገር ግን ያን የመጀመሪያውን ትሬድ ገብቼ ነው ቢሆን ኖሮ ስቶፕ ሉዝ ነበር የሚያደርገኝ። ሶ አጌን ፕራይስ ሌላ ሪአክሽን ከሰጠኝ በኋላ ግን ቆንጆ ሪአክሽን አይቼ እዛ ትሬድ ላይ ቴክ አድርጌ በጣም ቆንጆ ዊን ትሬድ አግኝቼ ነበረ ማለት ነው። ሶ እስቲ እሱን ለማየት እንሞክር። በመጀመሪያ ይሄንን ክሊር እናድርገው። ሪሙቭ ኦል ድሮዊንግ። ሶ ዋን ሃወር ላይ በመጀመሪያ ማየት ያለብን ነገር ምንድን ነው? ፕራይስ እዚህ ሌብል ላይ ሊኩዊዲቲ ይወሰዳል። ከዚህ ጀምሮ ያሉት ሌብሎች እነዚህ ሌብሎች ሊኩዊዲቲ ተደርገዋል። በተረፈ እዚህ ጋር ብሬክ ኦፍ ስትራክቸር አለን። ይሄ ብሬክ ኦፍ ስትራክቸር ሰጥቶናል። ዲስ ታይም ፍሬም ቡሊሽ ማርኬት ስትራክቸር ሽፍት አለን እዚህ ጋር አይደለ? ቡሊሽ ማርኬት ስትራክቸር ሽፍት አለን። ከዛ በተጨማሪ ደግሞ እዚች ጋር ምን አለን? የፕራይስ ፌር ቫልዩ ጋፕ አለን እዚህ ጋር እንደምናየው። this is 1 hour fair value gap price aggressively ሲሄድ የነበረው ፌር ቫልዩ ጋፕ ይሄንን ትሬድ አልወሰድኩትም እና አምልጦኛል። በሚገርም ሁኔታ አምልጦኛል። ሶ ለምንድን ነው ያመለጠኝ ይሄ ትሬድ? እዚህ ስር ያለች ፌር ቫልዩ ጋፕ አትሊስት እዚህ ድረስ ይመጣል ብዬ ስጠብቅ ፕራይስ የላይኛው ፌር ቫልዩ ጋፕ ላይ ሪአክት አድርጎ ነው የሄደው። ሶ ይሄ ትሬድ እንዴት ነበር የሚሆነው? እዚች ጋር ያለች እቺ ሃይ አለች። ሶ ፕራይስ እሷን ሃይ እና ይህንን ጋፕ ሪስፔክት አድርጎ ነው ሄደው። እዚህ ጋር ያለው ሃይ ቦዲው ላይ ራሱ እንድች ምልክት ብናደርግባት ዋን ሃወር ላይ የዋን ሃወር ኦርደር ብሎክስ አለን። ሶ ፕራይስ ይሄን ጋፕ እና ይሄን ሌብል ሪስፔክት አድርጎት ኢን ቡሊሽ ራን አድርጓል ማለት ነው። በዚህ ሌቭል በዚህ ማለትም ይሄኛውን ፌር ቫልዩ ጋፕ ሪስፔክት አድርጎት አፕ ትሬንድ ፕራይስ በሚሄድ ሰዓት እዚህ ጋር የሰራቸው ሌላ ፌር ቫልዩ ጋፖች ነበሩ። እነዚህ እዚህ በመሃል ያሉት ይሄኛውና ይሄኛው ፌር ቫልዩ ጋፕ። ሶ እኔ ያገኘው ትሬድ ምንድን ነው? ይሄኛው ፌር ቫልዩ ጋፕ ላይ ያለችውን ትሬድ ነው። እዚህ ድረስ ይሄን ዋን ካንድል ይሄንን ቡሊሽ ካንድል ፕሪዲክት አድርጌው ነበረ። ማርኬትም እንግዲህ መንቀሳቀስ ባለበት መልኩ ተንቀሳቅሶ ትሬዱን ዊን ማድረግ ችያለሁ። ለዛም ፈጣሪ የተመሰገነ ይሁን። ኦኬ እነዚህ ፌር ቫልዩ ጋፖች ላይ የተፈጠረውን ነገር እስቲ ወደ 1 ሚኒት ቻርታችን ገብተን እያንዳንዱን እንቅስቃሴ ለማየት እንሞክር። this is 1 hour chart የ1 ሚኒት ቻርት ማለት ነው። ሶ ይሄ ራን የተፈጠረበትን ሌቭል ስናይ እዚህ ጋር የ1 ሃወር ያሰመርኩበት ይሄኛው ካንድል ማለት ነው። የ1 ሃወር ምንድን ነው? ኦርደር ብሎካችን ነው። የ1 ሃወር ኦርደር ብሎክስ ኤንድ ፕራይስ ብሬክ አድርጎት ሲሄድ የነበረው። ሶ 1 ሚኒት ላይ ደግሞ ያለን ሌቭል this is ኦርደር ብሎክስ አይደለ? ፕራይስ ራን በሚያደርግበት ሰዓት ይህንን ቡሊሽ ራን ካደረገ በኋላ እዚች ጋር ቴስት አድርጎ ብሬክ ኦፍ ስትራክቸር ሰጥቶ ነው ሄደው። ስለዚህ this is የ1 ሚኒት ኦርደር ብሎክ። ሶ ፕራይስ እኔ አትሊስት ይህኛውም የ1 ሃወር ፌር ቫልዩ ጋፕ ስለነበረ ፕራይስ እዚህኛው ላይ ገብቶ ሪአክት እስከሚያደርግ ስጠብቅ ፕራይስ ግን እዚህ ሌብል ላይ ሳይገባ እዚሁ ጋር ሪአክት አድርጎ አግሬሲቭ ብሬክአውት አድርጎ ቴስት አድርጎ ራን ማድረግ ችሏል። ይህንን ራን እንግዲህ የሰጠን ከኤዥያ ሎ ስር መሆኑ ደግሞ ሞር ፕራይስ በጣም አሪፍ የሆነ ሲቹዌሽን እንዲኖር ያደርጋል። ሶ ለንደን ላይ ይመስለኛል አይ ቲንክ ያው ለንደን ነው የሚሆነው። አትሊስት እዚህ ጋር ገና የኤዥያን ወስዶ ምናምን እየመጣ ስለነበር ማለት ነው። ሶ እዚህ ጋር የኤዥያን ሎም ሲወስድ
የነበረን ነገር ምንድን ነው? እዚህ ጋር ኤዥያን ስዊፕ አደረገልን ችኛዋን ሌብል። እዚህ ጋር አግሬሲቭ ብሬክአውት ነበረው። ፌር ቫሊዩ ጋፕ ላይ ገብቶ ተመልሶ መውጣት ይችላል። እዚህ ጋር እንደምናየው ችኛዋ ሌብል እዚህ ጋር ብሬከር ነበረን። ስዊፕ ሲያደርግልን ግን ከአንድ ክሎዝ አድርጓል። አትሊስት ሊኩዲቲ ሲወስድ በዊክ ቢሆን አትሊስት በጣም አሪፍ ነው። ዛሬም ፌር ቫሊዩ ጋፕ ላይ አግኝቼ የወሰድኩት ትሬድ ወደ በኋላ ያዋለው በዊክ ነበር ስዊፕ ያደረገው። ከዛ አግሬሲቭ ብሬክአውት ፕራይስ ጋፑ ላይ ወደ ሪትሬስመንት ሌብል ገብቶ ነው ያን ትሬድ የሰጠን። ይሄኛው ሌብል ምንድን ነበር የሚሆነው? ዲስ ኢዝ የዋን አወር ፌር ቫሊዩ ጋፕ ፕራይስ መቶ እነዚህን ሌብሎች ስዊፕ ነገር ነው ያደረገው በዊክ አትሊስት። ይሄኛውም ሎ አለ፣ እችኛዋም ሎ አለች። ይህንን ትሬድ አትሊስት ይሄኛው ሎ ስለነበር ነው ሳልወስዱ የቀረውት ምክንያት። ይሄም ሎ ስላለ ፕራይስ አትሊስት ወደ እነዚህ ሎዎች ማለትም ወይ ይሄኛውን ሎ ሊወስድ ይችላል እዚህኛው ጋፕ ላይ ገብቶ የሚል ፐርስፔክቲቭ ነበር የነበረኝ። ወይ ደግሞ እዚህኛው ከስር ያለው የዋን ሃወር ይሄኛው የዋን ሃወር ፌር ቫሊዩ ጋፕ ላይ ወይም አይአርኤል ላይ ገብቶ የሚሰጠኝን ሪያክሽን ስጠብቅ ነበር። ነገር ግን ፕራይስ ከዚሁ ነው ሪያክት አድርጎ የሄደው ማለት ነው። ፕራይስ እንግዲህ እነዚህን ሎዎች እያሉ ይህም ሎ ሊኩዲቲ ነው። እዚህ ጋር ብሬክአውት አድርጎልናል። ዲስ አይደለ እቺን ሃይ ኦር ደግሞ ይሄን ሎ ክሬት ያደረገልንም ካልን አለን። ይሄኛውን ሎ ስዊፕ ሲያደርግ የነበረው ሃይ ግን ይሄኛው ሃይ ነው ማለት ነው። ኦር እቺም ሃይ ራሱ መወሰድ ትችላለች። እቺንም ሃይ መውሰድ እንችላለን ማለት ነው። ፕራይስ ዲስ ኢዝ ሃይ መቶ እዚህ ጋር ብሬክ አረገልን። ብሬክ ሲያደርግልን ምን ሰጠን? ፌር ቫሊዩ ጋፕ ነበረን ማለት ነው። የዋን ሚኒት ፌር ቫሊዩ ጋፕ ክሬት አረገልን። እዚህ ጋር እንደምናየው ዲስ ኢዝ ዋን ሚኒት ፌር ቫሊዩ ጋፕ አይደለ? በተደጋጋሚ መቶ ቴስት አድርጎታል ፕራይስ። ነገር ግን ሪስፔክት ነው ያደረገው፣ ሊያልፈው አልቻለም ዲስ ሌብል፣ ይሄንን ፌር ቫሊዩ ጋፕ ማለት ነው። ትንሽ ከለሯን ቀየር እናድርግላት። ኦኬ ዲስ ኢዝ ዋን አወር ኢንተርናል ማለት ነው። ፕራይስ ዋን አወር ኢንተርናል ላይ ቴስት አደረገ ዲፕ ወረድ ብሎ፣ ከዛስ አጌን መልሶ ይሄኛውን ሃይ ብሬክ አደረገልን። እዚች ጋ ያለችው እቺንም ሃይ ብሬክ አደረገልን ማለት ነው። አግሬሲቭሊ ኢን ፌር ቫሊዩ ጋፕ ዋን ሚኒት ፌር ቫሊዩ ጋፕ ክሬት አድርጎ ኔክስት ምንድን ነው የሚሆነው? ወደዚህ ሌብል መጥቶ ቴስት ነው የሚያደርገው። ፕራይስ አዲስ ሌብል መጣ፣ ሪስፔክት አደረገው ይሄ ሌብል፣ አግሬሲቭሊ ተች ኤንድ ራን አደረገልን። በጣም በጣም አሪፍ ትሬድ ነበረ። በጣም ፊበናቻችንን ዘርግተን ቴስት ሌብላችን በፊበናቼ ነው የምንወስደው። ሉክ ላይክ ብሬክ ያደረገልን and this time this level አይደለ? ፕራይስ ብሬክ ሊኩዲቲ አለ። አትሊስት 4 ድረስ መቶ ነው ቴክ ፕሮፊታችንን የሰጠን። ኤዥያን ሃይ ድረስ ፕሮፊታችን ታርጌት ማድረግ ይቻላል። በጣም 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 አሪፍ ትሬድ ነበር የሚሆነው። ምንድነው ግን እኔ እዚህኛው ሌብል ላይ ገብቶ ሪአክት ያደርጋል የሚል ፐርስፔክቲቭ ነበር የነበረኝ። ፕራይስ ግን ይሄኛውን ሊኩዲቲ ከወሰደ በኋላ ይሄንን አግሬሲቭ ብሬክ አደረገልን። ኤንድ መልሶ ቴስት አድርጎ ራን አደረገ። ይሄኛው ደግሞ ተመልሶ ምን ይሆናል? የዋን ሚኒት ኦርደር ብሎካችን ይሆናል ማለት ነው። የትኛው ሌብል? ዲስ ሌብል ማለት ነው። ይሄኛው የዋን ሚኒት ምን ይሆናል? ኦርደር ብሎካችን ትሆናለች ማለት ነው። እንደዚህ እናርጋትና ዲለት እናርጋ። ፕራይስ አዲስ ኦርደር ብሎክስ
ራን ካረገ በኋላ ቴስት አረጋት ኦርደር ብሎኳን። ኦኬ መልሶ እዚህ ጋር ምን አረገ? ብሬክ ኦፍ ስትራክቸር ሰጠን ማለት ነው። ኦኬ ከዛስ ቴስት አረገና ወደዚህ ተመለሰ። አጌን ዲስ ታይም ዲስ ሌቭል ብሬክ አግሬሲቭሊ እነዚህ ሌቭሎች። ይህ ምንን ያሳየናል? ይሄኛው ኢንተርናል የዋን አወር ኢንተርናል ፕራይስን ሆልድ እያደረገው እንደሆነ ያሳየናል። ፕራይስ እዚህ ሌቭል ላይ ሆልድ እያደረገ ነው እና ኢንቴንሽኑ ወደ አፕትሬንድ የመግባት እንደሆነ ያሳየናል ማለት ነው። ስለዚህ ይሄ ትሬድ እዚህ ጋር መያዝ እንኳን ባይችል ይሄንን አግሬሲቭሊ ብሬክ አድርጎ ከወጣ በኋላ ይሄኛው ኦርደር ብሎክ ላይ እና ይሄኛው ፌር ቫሊዩ ጋፕ ላይ አጌን ተገብቶ ስቶፕ ሉዝ አባቭ ዲስ አድርገን ትሬዱን መግባት እንችል ነበረ ማለት ነው። ይሄኛውን ትሬድ ከሄደ በኋላ አይቼው ዝም ብዬ ሞክ ትሬድ አርጌበት ነበረ። ብገባው እዚህ ፌር ቫሊዩ ጋፕ እና ብሬከራችን ላይ ብገባው ብዬ ማለት ነው። እዚህ ጋር ማለት ነው ራን አረገልን ስቶፕ ሉዝ አባቭ ዲስ ኦር ዲስ ሎ። ምንም እንትን የለውም 100 ፒፕስ ስቶፕ ሉዝ ነው የሚሆነው። ቴክ ፕሮፊት ታርጌታችን ሞስትሊ እዚህ ላይ የምናደርገው ሞስት ኦፍ ታይም ዲስ ሌቭል ነው የሚሆነው። ዋን ታርጌት እዚህ ላይ እናደርገዋለን። ካልሆነ ደግሞ የዋን ሀወር ኢአርኤል ላይ ማነው ኢአርኤል ላይ ኤክስተርናል ሬንጅ ሊኩዲቲ ላይ ነው የምናደርገው። ፕራይስ አግሬሲቭሊ መጥቶ በዚህ መልኩ ቴክ ፕሮፊታችንን ሰጥቶናል ማለት ነው። ኢንቴንሽኑ ባይ ስለነበር ፕራይስ አጌን ቡሊሽ ማርኬት እየሄደ ነበር ማለት ነው። ይህ በጣም በጣም አሜዚንግ የነበረ ትሬድ ነው። ስክሪንሾት አስቀምጣለሁ። ኤንደን ፕራይስ በሚገርም መልኩ ነው የወጣው ማለት ነው ወደ አፕ ትሬንድ። ኦኬ ስክሪንሾት ቴሌግራም ላይ መቀመጥ ይኖርበታል በዚህ ትሬድ ዙሪያ አይደለ? ይህን ይመስላል ትሬዱ። ዲስ ታይም ቴስት ተደርጓል። ብዙ ኮንፈርሜሽኖች ነበሩት ማለት ነው። ኦኬ ኔክስት የሚሆነው ደግሞ የዚህኛው ኢንተርናል ነው። እሱ በሌላ ቪዲዮ ሰራዋለሁ።